እስኪ ዛሬ የኢትዮጵያ ውስጥ ካሉ ዋና ዋና ግጭቶች የትግራይና የፌዴራል መንግስት ጋር ያለውን ግጭት አናላይዝ እናርግ። ይህን ኮንፍሊክት አናላይዝ ስናርግ የመጀመሪያው የምናየው ነገር በዚህ ግጭት ውስጥ ፕራይማሪ አክተርስ የሚባሉት ወይም ዋናዎቹ ተዋናዮች እነማን ናቸው የሚለውን እናያለን። ከዚህ ስንጀምር የመጀመሪያዎቹ ወይም ፕራይማሪ አክተርስ የምንላቸው አንዱ የፌዴራል ገቨርንመንት ነው። ሁለተኛው ቲፒኤልኤፍ ወይም ደግሞ የደብረ ጽዮን ቡድን የምንለው ነው። በዚህ ሁለቱ አካላት ግጭት ውስጥ በዋናነት የምናያቸው ምንድናቸው? ለምሳሌ ተጨማሪ አክተርሶች አሉ። ከነዚህ ከሁለቱ በተጨማሪ በዚህ ግጭት ውስጥ ቀጥታም ሆነ ቀጥታ ባልሆነ መንገድ የግጭቱ ተሳታፊ ወይም ደግሞ በግጭት ውስጥ ጉዳት የሚደርስባቸው ወይም ደግሞ የግጭቱ ተዋናይ የሆኑ ሌሎች አካላቶች አሉ። ለምሳሌ የትግራይ ማህበረሰብ ወይም ህዝብ ከዚህ ግጭት ጋር በተያያዘ በመጎዳት ወይም ደግሞ ጉዳት ከሚደርስባቸው ተዋናዮች ውስጥ ወይም ደግሞ አክተርሶች አንዱ ነው ማለት ነው። በዚህ ግጭት ውስጥ ትልቁ በግጭት ውስጥ ተጎጂው የትግራይ ማህበረሰብ ነው ማለት ነው። ሌላው የትግራይ ውስጥ ያሉ የተለያዩ ሪጂናል ወይም ደግሞ ክልላዊ የሆኑ እና በዞን ደረጃ በወረዳ ደረጃ ያሉ አመራሮች ከዚህ ግጭት ጋር በተገናኘ ሚናቸው በደረጃ እንኳን ቢቀመጥ ከፍተኛ ወይም ዝቅተኛ ልንለው የምንችለው ነው። ስለዛ በዚህ ግጭት ውስጥ እነዚህ አካላትም አሉበት ማለት ነው። ሌላው የሴኪሪቲ ፎርስ ወይም የተለያዩ የታጠቁ ትግራይ ውስጥ ያሉ የታጠቁ ግሩፖች ወይም ኃይሎች አሉ። በተለያየ ሳይድ የቆሙ ማለት ነው። እነዚህ የታጠቁ ኃይሎች የተለያዩ አይነት ፍላጎቶች አላቸው። ከግጭቱ ጋር በተገናኘ የራሳቸው የሆነ ሚና አላቸው ማለት ነው። ሌላው የተለያዩ የሁማኒቴሪያን አክተርስ የምንላቸው ከዚህ ግጭት ጋር በተገናኘ የተለያየ የበጎ ስራዎችን ወይንም ደግሞ የሰብአዊ ስራዎችን የሚሰሩ አካላት አሉ ማለት ነው። ከአክተር ግጭቱን በተመለከተ ስለ አክተርስ ስናወራ ስለ እነዚህ ነው የምናወራው ማለት ነው። አሁን እነዚህን አክተሮች ወይም ተዋናዮች ከግጭቱ ጋር በተገናኘ ቀጥታም ሆነ ቀጥታ ባልሆነ መንገድ ከግጭቱ ጋር የሚገናኙትን ተዋናዮች በዚህ ልክ ካየን ኢንተረስታቸው ምንድን ነው? ለምሳሌ ሁለቱን እንውሰድ። የፌዴራል መንግስትና የቲፒኤልኤፍን መንግስት ስንመለከት ሁለቱ የተለያየ አይነት ፍላጎቶች ነው ያላቸው። ለምሳሌ የቲፒኤልኤፍን ኢንተረስት ብናያቸው ዋናውና ትልቁ ጥያቄው የፕሪቶሪያ አግሪመንት ኢምፕሊሜንቴሽን ጉዳይ ነው። የእነሱ መሰረታዊው ጥያቄ አሁንም ደጋግሞ የሚነሳው የፕሪቶሪያው ስምምነት በፌዴራል መንግስት በኩል እየተፈጸመ አይደለም፣ መፈጸም አለበት የሚለው የመጀመሪያው ጥያቄያቸው፣ ፍላጎታቸው እንዲፈጸምላቸው ያ ፍላጎታቸው ነው። ሁለተኛው ነገር የሴኩሪቲ ጋራንቲ ይፈልጋሉ። የተለያዩ የትግራይ ተወላጆች በሀገሪቷ ውስጥ ደህንነታቸው የተጠበቀ እንዲሆን ይፈልጋሉ። ይህ ጥያቄ አላቸው። ሶስተኛው ነገር የሰርቫይቫል ነው። ቲፒኤልኤፍ የሚባል ድርጅት ከምድረገጽ እንዲጠፋ እየተሰራ ነው። ስለዛ ይሄ እንዳይሆን መከላከል ሌላው ፍላጎታቸው ነው። ስለዛ እነዚህና ሌሎች መሰረታዊ የሆኑ ፍላጎቶች በቲፒኤልኤፍ ሳይድ ያሉ ናቸው። በፌዴራል መንግስት በኩል ደግሞ የሚለው ወይም ፍላጎቱ ወይም እንዲሆን የሚፈልገው ነገር ምንድነው? አንደኛው ነገር የስልጣኑን ኤክሰርሳይዝ ማድረግ ይፈልጋል። እሱ ወይም የፌዴራል መንግስቱ የሚያስበው ዛሬ ላይ የኢትዮጵያ መንግስት እሱ እንደሆነ ነው የሚያስበው። ይህን ስልጣኑን ተጠቅሞ ህጎች እንዲከበሩ ይፈልጋል። የተለያዩ የኮንስቲቱሽናል ኦርደሮች እንዲፈጸሙ ይፈልጋል። እንደ የትኛውም ክልል የትግራይ ክልል እነዚህን ህጎችን እንዲያከብር ይፈልጋል። ሌላው በፌዴራል መንግስት በኩል ያለው ምንድነው? ትጥቅ እንዲፈታ ይፈልጋል። ትግራይ ውስጥ ያለው የታጠቀ ኃይል
ወይም በቲፒኤልኤፍ በኩል የታጠቀው ኃይል መሳሪያውን እንዲፈታ ይፈልጋል። መሳሪያውን ፈቶ ወደ እነዚህ ታጋዮች ወይም ደግሞ ታጣቂዎቹ ወደ ህዝቡ እንዲቀላቀሉ ይፈልጋል። እነዚህ መሰረታዊ ጥያቄዎች ናቸው በፌዴራል መንግስት በኩል ያሉት። ሌላው ናሽናል ስቴቢሊቲ እንደ ሀገር አገሪቷን እያስተዳደረ ያለው እሱ እንደሆነ እና ከጫፍ ጫፍ ሀገሪቷ ሰላም እንዲከበር ከዚህ ውስጥ አንዱ ሰላም የማስከበር ስራ መስራት እንዳለበትና ያንን እያደረገ እንደሆነም ያስባል። ሌላው ከመሬት ጋር የተያያዙ ጥያቄዎችም እንዲመለሱ ይፈልጋል። እነዚህ ነገሮች በጠቅላላ በፌዴራል መንግስት በኩል ያሉ ኢንተርስቶች ናቸው። እነዚህ ፍላጎቶች ከሆኑ አሁን ሁለት ነገሮች አይተናል። የመጀመሪያው ነገር በዚህ በሁለቱ አካላት ግጭቶች ውስጥ አክተሮቹ እነማን ናቸው የሚለውን አይተናል። ሁለተኛው ይሄ ቲፒኤልኤፍ እና የፌዴራል መንግስት ፍላጎታቸው ምንድን ነው? በዚህ ግጭት ውስጥ ምን እንዲሆን ነው የሚፈልጉት? የግጭታቸው መንስኤ ምንድን ነው የሚለውን ነገር አይተናል። ሌላው አቅማቸውን እናያለን። እስኪ ፓወራቸውን አናላይዝ እናደርጋለን። የፌዴራል መንግስት ምን ፓወር አለው? በዚህ ግጭት ውስጥ የእሱ አቅም ምንድን ነው ብለን ስናይ የመጀመሪያው ነገር ሌጋል አውቶሪቲ ኦፍ ዘ ስቴት አለው። ዛሬ ላይ ትልቁ መሳሪያው ምንድን ነው? ስልጣን ነው። ስልጣኑ ወይም ደግሞ ህጋዊ የሆነ ስልጣን በሀገሪቷ ውስጥ ህግ የማስከበር ስልጣን የእሱ ብቻ እንደሆነ ያስባል። ያ በእጅ ያለ ብሎ ያስባል። ሌላው ናሽናል ሴኪሪቲ ኢንስቲትዩሽንሶች አሉ። መከላከያ አለ። ሌሎችም በመንግስት በኩል የታጠቁ ሰላም ሊያስከብሩ የሚችሉ የሀገርን ደህንነት ሊያስከብሩ የሚችሉ ተቋማት በእጆቹ አሉ። ሶስተኛው ነገር ኢንተርናሽናል ሪኮግኒሽን አለው። ዓለም አቀፍ የሆነ እውቅና አለው። የኢትዮጵያ መንግስት ዛሬ ላይ አሁን ያለው መንግስት ኢትዮጵያን እያስተዳደረ እንደሆነ ይሄ ኢንተርናሽናል የሆነ ሪኮግኒሽን እውቅናዎች አሉት። ይህን እውቅና ተጠቅሞ የተለያዩ ድጋፎችን እንደሚያገኝ ያምናል። ሌላው አራተኛው ነገር በህገ መንግስቱ መሰረት አጠቃላይ ሀገሪቷ ውስጥ ያሉትን የሪሶርሶችን ኮንትሮል የማድረግ የመቆጣጠር ጋይድ የማድረግ ስልጣን እንዳለውም እንደ መንግስት ያምናል። እነዚህ አራቱ መሰረታዊ ነገሮች በፌዴራል መንግስት ውስጥ በእጁ ያለ ፓወር ነው ማለት ነው። በእነዚህ ጉዳዮች ላይ ተጽዕኖ ሊፈጥር ይችላል ማለት ነው በዚህ ግጭት ውስጥ። ሌላው ቲፒኤልኤፍ ያለው ፓወር ምንድን ነው? በዛ ክልል ውስጥ ኢንፍሉዌንስ የመፍጠር ስልጣን አለው። ይፈለግም አይፈለግም ይብዛም ይነስም ክልል ውስጥ ያለውን ጉዳይ ላይ ተጽዕኖ እየፈጠረ ያለ አካል ስለሆነ ተጽዕኖ እፈጥራለሁ ብሎ ያስባል። ተጽዕኖም እየፈጠረ ነው። ሌላው ቲፒኤልኤፍ ከዚህ በፊት የተከማቸ ኤክስፒሪየንስ ወይም ልምድ አላት። የተለያየ ይሄ በፖለቲካ ውስጥ ያካበተው ኤክስፒሪየንስ። እነዚህ ሰዎች የደብረ ጽዮን ቡድን አብዛኞቹ ለረጅም ዓመት ኢትዮጵያን ያስተዳደሩ ናቸው። 17 ዓመት ትግል ውስጥ የነበሩ ናቸው። የተቋማዊ የሆነ ኤክስፒሪየንስ በእጃቸው አለ። ይሄ ፓወርም ሆኗቸዋል፣ ጠቅሟቸዋል ማለት ነው። ይብዛም ይነስም ሶስተኛው ነገር ይብዛም ይነስም በክልል ውስጥ የተወሰነ እውቅና አላቸው። ቲፒኤልኤፍ ዛሬ ላይ የጥንት ፓርቲ የትግራይን ህልውና ያስጠብቃል ወይም ደግሞ ለትግራይ አለላት የሚሉ ጥቂት የማይባሉ ደጋፊዎች በትግራይ ክልል ውስጥ አሉት። ይሄም አንዱ የሌጂቲማሲ ጉዳይ ወይም እውቅና ወይም የህጋዊነት የተቀባይነት ጉዳይ አሁንም ትግራይ ውስጥ ስቲል ነው እንዳለ ያስባሉ ማለት ነው። ሌላው ናሬቲቭ የመፍጠር ነው። ሞቢላይዝ የማድረግ አቅም አለው። የተለያዩ ሴኪሪቲዎችን ወይም ደግሞ የታጠቁ ኃይሎችን የተለያየ ትርክት ፕሮፓጋንዳዎችን በመስራት ሞቢላይዝ የማድረግ አቅም እንዳለው ያምናል ማለት ነው ቲፒኤልኤፍ። ስለዛ ይሄ እንደ ፓወሩ ይጠቀማል ማለት ነው። ስለዛ እነዚህን ሶስት ነገሮች አይተን አሁን ያለውን የሁለቱ አካላት ግጭትን ወዴት ሊያመራ እንደሚችል መገመት እንችላለን ማለት ነው። ታንኪዩ